እነሱ ሰጠሙ እሱ ተመለሰ ወደ ንጉሱ ቤተ መንግስት መጣ ስማ ንጉስ ሆይ ልትገለኝ አትችልም ታዲያ እንዴት ነው ልገል የምችለው መንገዱ አንድ ብቻ እሱ መንገድ ንገረኝ ህዝብ ሰብስባ እኔ የቴምር ዛፍ ላይ ስቀለኝ ከዛም በኔ ቀስት አውጣና በልጁ ጌታ አላህ ስም ብለህ ወርውረው ቀስቱና ንጉሱ የተፈጠረበትን ሰዓት ለማጥፋት ቀላል መንገድ እንደሆነ አሰበ ህዝብን ሰበሰበ የቴምር ዛፍ ላይ ሰቀለው ቀስቱን አወጣና ቢስሚላህ ወረቢል ጉላም በአላህ ስም በልጁ ጌታ ብሎ ወረወረ ጌታ ማን ሆነው አላሁ ጀለ ፊዑላ ቀስቷን ወረወራት ልጁን መታው ልጁ ተሰዋ ንጉሱ ሸሩን ደፈንኩት ብሎ ወደ ቤቱ ሲመለስ ህዝቡ ለካ ይሄን ድምጽ ሰምቷል አመና ቢረቢል ጉላም በልጁ ጌታ በአላህ አምነናል ንጉሱ ነበር ጌታም ይመስለናል ለካ ንጉሱም እስቲጋሳም ያደረገው ሌላ ጌታ አለ የሚማጸነው ቤተ መንግስት የሱ ሰዎች መጥቶ ንጉስ ሆይ የፈራኸው ወናሉት ምንድነው የምትሉኝ ህዝቡ እኮ አመነ ተመለሱ አላቸው ህዝቡን ሊመለሱ ፍቃደኛ አይደለም ጉድጓድን አስቆፈረ እኹዱድ ይለዋል አላህ ጉድጓዶች ተቆፈሩ ሳተሞሉ ጉድጓዶች ንጉሱና ጀነራሎቹ ሳቱ ጥቅ ጉጭ አሉ ምእመናን ተጠሩ እምቢ ያለን ሳቱ ውስጥ ይጨምሩታል ከባድ የሆነ ቅጣት